የሚደብር ነገር እንዴት ናርዲ ቆይ እንዴት ቀለበት እንትን ትያለሽ እንዴት ቆይ ናርዲ እንዴት እንዲተወስኛለሽ እንዴት እንዲተወስኛለሽ እኔ ባለ ትዳር መሆኔን እያወቅሽ ሁሉንም ነገር መናገር ትችል ነበር ባለ ትዳር መሆኔን እያወቅሽ እንዴት እንዲተወስኛለሽ ሳታማክሪ እኔም ማቀው በቃ ናርዲ እኔ እኮ ባለ ትዳር ነኝ እንዴት ነው እንደዚህ የምትወስኚው እሺ አታልቅሺ አሁንም ራስሽ ድጋሜ እየጎዳሽ ነው ያለሽ ናርዲ እኔ እኮ ላንቺ እኮ ልሆን እኮ አልችልም በፍጹም እኔ ጋር እውነት አለ ለምንድን ነው የምትቸኩ እኔ እንድትጎዳ ስለማልፈልግ ነው እሷ ፊት እኔን መናገር አልፈልግም ለኔ ያላትን ቦታ ታውቂያለሽ እዚህ በላይ ጉዳቱ ይውጣልኝ ንገረኝና በቃ እኔ ነግርሻለሁ ግን መረጋጋት አለብሽ አትነግራትም አለብሽ ይኸውልሽ ይሄ ሁሉ ነገር እየሆነ ያለው አንቺ የምትኖርበት ኢቨን የምትቀመጭበት ቤት እንኳን የለሽም በዚህ ሰዓት እኛ እኮ ገፍተንሻል እኮ በቃ አሁንም ቢሆን ቁርጤን ንገሩኝ በቃ ችግር የለም ናርዲ እሱን ነግርሻለሁ ግን በእንደዚህ አይነት ሁኔታ አይደለም መረጋጋት አለብሽ እኮ ናርዲ አባት ነኝ ያለ እኮ ቁርጥሽን እኮ አውቀሻል እኮ አሁን የልጆች አባት ነኝ መጀመሪያ መናገር ይችል ነበር እኔ እንደዚህ ላፍ ያልሄድም ነበር እኔ እኮ ከምንም ነው በቃ ከሁሉም ዜሮ ነው በቃ እሺ ምንድነው የምትሉኝ እሺ ናርዲ ተረጋጊ ፕሊዝ ናርዲ በእናትሽ አታልቅሽ ተረጋጊ እኔ ምን ነግርሽ እውነት አለ እሱን ትሰሚያለሽ እሺ ምን ላርግሽ አስቦልሽ ነው ይኸውልሽ አስቦልሽ ነው ምንድነው ያሰበልኝ እኔ እኮ ምንም ነኝ በቃ ወይ ቤተሰቦች ወይ እሺ ምንድነው እሺ እሱ በሚረዳሽ ጊዜ ካንቺ ጋር የተፈጠሩ ነገሮች ምንም አይነት ነገር የለም እንዴ ነገር አልተፈጠረም በቃ እንዴት ነው ተስፋ ሊሰጥሽ ቻለኝ ወደፊት ነገሮች አሉ ቆይ አሁን አንቺን ደግፎ እኛን መናገሩ አንቺን ደግፎ ከውብዬ ጋር መጣላቱ ላንቺ ብሎ እኮ ነው ይሄን ሁሉ ነገር እያደረገ ያለው እንዴት እኔ እንዲጣላልኝ ምን ላንቺ ተብሎ ማለት እኮ የባሰ ችግር ውስጥ እየከተተኝ ነው ያለው እኔ ወይ ከስሜም አልሆንኩም ወይ ከቤተሰቦቼም አልሆንኩም ወይ ደግሞ ከገንዘቤም አልሆንኩም ወይ ደግሞ እዛው ስራዬን መቀጠል አልቻልኩም ምንድነው ናርዲ እኮ ማስረዳሽ እውነት አለ እኮ እሱ አስረዳሽ ናርዲ እኮ እኔ ጋር እኮ እውነት እኮ አለ ለምን ማትረጋጊው በቃ ተወኝ አሁን ነገር አልፈልግም ተወኝ በቃ አረ ናርዲ እንደዚህ ሆነሽ የት ነው የምትሄጂው አረ ናርዲ እንዲሆነሽ የት ነው የምትሄጂው ተረጋጊ ናርዲ ለምን ማትረጋጊው እንዲሆነሽ የት ለመሄድ ነው ያናው የምትሄዳው አረ ያዟት በእናታችሁ ያዟት ቁጭ በይ እዚህ ጋር እሺ በነፀሐዩ ያቃጥልሻል ያዞረሽ እኮ ናርዲ በፈጠረሽ ያዞረሽ እኮ ናርዲ ያዞረሽ እኮ ነው ያመመሽ እኮ ነው በእናትሽ ቁጭ በይ ናርዲ እኔ እንድትጎጂ እኮ አልፈልግም እሺ ምን ነግሩኝ ነገር አለ ከዚህ በላይ እኔ ምን ነግርሽ ነገር አለ ለምን ናርዲ እኔ እኮ የራሴ እውነት እኮ አለ ለምን ከዚህ በላይ አታስመስሉ ከዚህ በላይ ህይወቴን አታበላሹ በቃ እንድኖር አትፈልጉ ከፈለጋችሁ ተው በቃ እሺ እኛ ምን አደረግን ተውኝ በቃ ልኖርበት ተውኝ እናንተ ምን እሺ ጥፋተኛ በቃ ስለዚህ ናርዲ አንቺ ያላወቅሽው ነገር አለ እኔም በራሴ ደረስኩባቸው ነገሮች አሉ አሁን ምንም አትንገሪያት እኔ አሁን እስክትረጋጊ ነው ነገሮችን እየጠበቅኩ ያለው ተረጋጊና እኔ ነግርሻለሁ ለምንድን ነው አንቺ ማሰሚው እኔ በኔ በኩል እውነት አለኝ እኔ አብሬሽ ሆንኩት ካንቺ ጋር የወጣ ግንኙነት ነበር እና ከዚህ የመጣው በእናንተ መሆኑን ወቆሽ እናንተ ናችሁ ይሄን ነገር ሁሉ ያመጣችሁ ሳታጣሩ ነገሩን ሳታውቁ አንድ ትዳር ተበጠበጠ ሁለቱም ልጅ ወጣታቸው እኮ ይሉ የነሱ ኮንትራት ሲጀመር ማጣራት ነበረባቸው ዘመዳቸው እኮ ናት ብትሆንስ ታዲያ ጉዳቷን እያዩ ቪዲዮ ሳንለቅ ስናጣራ ነው የቆየው በቃ እንደዛ ከሆነ በደንብ አሁንም ማረጋገጥ ነበረባቸው አረጋግጠዋል እስኪ በቃ ድረስ አረጋግጠዋል ሚዲያ ላይ መውጣት አልነበረበትም ይሄ ነገር በቃ ይሄ መፈጠር መሆኑ ትክክል ነው እኮ ውብዬ አሁን ያለችበት ሁኔታ ጥሩ አይደለም እኔ ራሱ ተቀየርኩበት ምክንያቱም ይሄን ነገር ማጣራት ስለፈለኩ ከሷ አራኩኝ እሺ ካልሰራው ምን ራሱ አንቺስ ነገሩን ለማጣራት ነው ከሱ ያረክሽው አንቺም እኮ እኛ ብቻ አይደለም አንቺም እኮ የሰራሽው ስህተት አለ ሁላችንም በየአቅማችን የሰራነው ሁላችንም ተሳስተናል ሁላችንም ያደረግነው ነገር ሁላችንም ከኔም ብዙ ስህተት አለ በቃ እኔ ተስፋ ሰጥቼ ከጎኗ መሆኔ አንድ ትልቅ ስህተት ነው ደግሞ የራሴ ምክንያት ስላለኝ ነው እነሱም ደግሞ ትክክል ናቸው ዘመዳቸው እኮ ናት ሄሉ እንዴት ጉዳታቸውን አይተው ዝም ይላሉ ነው ናሂን በግል አግኝቼ ያዋራሁት ጊዜ ምንድነው ያለኝ ልጅቷን ልረዳት ነው አጠገባ ማንንም ሰው የለም እናንተ ለምንድን ነው እንደዚህ የምትሆኑት ለምንድን ነው ትዳሪ ለምንድን ነው እንደዚህ ያደረጋችሁ ናርዲ ተረጋጊ በእናትሽ ነገሮች ይስተካከላሉ በእናትሽ ናርዲ ለምን እንደዚህ ወሰንሽ እንዴት እንደዚህ አይነት ነገር ትወስኛለሽ ቆይ እኔ ባለ ትዳር መሆኔን እያወቅሽ ናርዲ
እንዴት እንደዚህ ነገር ትችል ነበር መጀመሪያ ሊመስረዳት አይተሽል እንዴ ልጅ እንዳለኝ ትዳር እንዳለኝ የተከበረ ትዳር እንዳለኝ ታውቂያለሽ መጀመሪያ ለመናገር ትችል ነበር እኔ እኮ ከእህትና ወንድምነት የዘለለ ነገር የለም ሁሉም ነገር ለኔ ፊልም ነው የሚመስለኝ በቃ ስለዚህ እኔ አንተን አምኜ በቃ እንዴት ልበል እንዴ መጀመሪያ እኔ ትዳር አለኝ ልጅ አለኝ ብለህ እውነቱን መናገር ትችል ነበር ናርዲ አሁንም ያልገባሽ ነገር አለ ካለፈ በኋላ እንዳትጸጸቺ እንዳትቆጪ ናርዲ ተይመኝ እኔ ምን ነግርሽን ስሚኝ እኔ አስረዳሻለሁ ግን አሁን እንዲሆነሽ አይደለም ተረጋግተሽ ነው በሰፊው ማስረዳሽ እንዴ ለምንድን ነው እኔን ማትረዱት ቆይ ሁሉም እኔ ላይ ነው የሚፈርደው ምንድን ነው የምረዳ ምን እንድልክ ነው የፈለከው ቆይ እንዴት ነው ትዳር እያለ አንቺን ማገባሽ ቆይ ትዳር እያለ እንዴት ነው በቃ እሺ ተወኝ ሁላችሁም ተውኝ በቃ ናይ ወይስ ትረጋጋ ታስረዳታለህ አሁን በቃ እንደዚህ ሆነች ለምን አትዋት በቃ ተዋት ቆይ እሱ ባለ ትዳር ነው እስቲ አንዴ ቆይ ለምን በቃ እሺ በቃ ተውኝ እኔም ተውኝ በቃ ከዚህ በላይ ምንም አይነት ነገር ነው ሶፊል እዚህ ነገር ውስጥ መግባት አልነበረብንም ጭራሽ አንቺን ብትሆኚ ለምን ሐሳብሽን ቀየርሽ ገንዘብ ምናምን ብለሽን ነበር መጀመሪያ ከዛ ግን ወደ ናሂ ዞርሽ ነገር ወደ ናሂ እንዴት ለምን ልታዞር ይፈልግሽ ተስፋ ሰጥቷት ነው አይደለም እኔ ተስፋ ሰጥቻ አይደለም መጀመሪያ ስትመጣ ምን ነበር ያለች እናንተ መጀመሪያ ስትመጣ እዚህ እነሱ ቤት ይዘና ስንሄድ ገንዘቤ እንዲመለስልኝ ብላ ነው ያሰበችው ከዛ በኋላ እኮ እሱን ፕሮቴክት ማድረግ ጀመረች እኮ መጠበቅ ጀመረች እሱ ተስፋ ሰጣታ ተስፋ መስጠት አይደለም ገና እንደገባች እኔ አንተን ነው የምፈልገው ብያለሁ ብዬ ነገረቻት ይሄ ራሱ እኮ አንድ እኮ የማያሳምን ነገር እኮ ነው እኔ አንድ ነገር ልንገራችሁ በቃ ለምን አትተው ለምን አሁን ድጋሚ ሌላ በሽታ አትሩት በቃ ተው ናርዲ በዚህ ጊዜ እኮ ከጎንሽ መሆን አለብን ማን ያለሽ እሺ በቃ እኔ ማንንም የለኝም ማንንም አልፈልግም በቃ ተውኝ ሰላም ለምን አሰጡኝ ናርዲ ተረጋጊ ፕሊዝ በእናትሽ አታልቅሽ ናርዲ እኔ ከእቴ እኮ ለይቼ እኮ አላይሽም ናርዲ ፕሊዝ በእናትሽ ተይ ናርዲ ተስፋ ሰጣት ናርዲ ተረጋጊ ናርዲ ተረጋጊ እሷም የራሷ ነገር ስላላት ነው ውብዬም የራሷ ነገር ስላላት ነው ሁሉም የራሳቸው ምክንያት እቺው ልጅ በቃ በሆነ አጋጣሚ በቃ በሆነ ሰዓት ተጎድታለች በቃ ያሳለፈችው ብዙ ስቃይ አለ እና ሰው ሀገር ኖራ ነው የመጣችው እና ሀቋን ነው የምፈልገው እና ያታለላት ሰው እንዳለ ነው የሚሰማው በቃ አንቺ ይወጪ ተበላሽቷል በቃ ምን ተረጋጊ ቆይ አሁን በእንደዚህ አይነት ጊዜ ለሷ ምንም የሚነገር ነገር የለም በቃ መረጋጋት አለባት ግን ስትረጋጋ ማለት ነው እኔ ሙሉ እውነቱን ነው የምነግረው ሱራፌል ኪሩ እናንተ ባላችሁበት ሁሉንም እኔ እውነቱን ማውጣው በቃ ንገረኝ አሁን ግን እንዲህ ብዬ ልነግርሽ አልችልም ናርዲ ከዚህ በላይ ችግር እንዲፈጠር እኔ እንድትረበሽ አልፈልግም ከዚህ በላይ ምንም ነገር እኔ እንድትረበሽ አልፈልግም ናርዲ ጊዜው ደግሞ አይደለም እንዲህ ያዞረሽ እየወደቅሽ ራስሽን እስከ መሳት እየደረሽ እንዴት ነው የምነግርሽ እኔ ለምን ትንሽ ማትረጋጊ ቆይ እኔንስ ለምን እንደምታስጨንቂኝ ይሄን ሁሉ ጊዜ አብሬሽ የቆየሁት ትዳሬን በትኝ ለምን ይመስልሻል እንደ እህቴ ስላየውሽ እንደ እህቴ ስለማይሽ እንድትጎጂ ስለማልፈልግ ሰው ስለሌለሽ በቃ እንደዛ ብለህ መናገር ትችል ነበር ነገሮችን ማስረዳት ትችል ነበር ያሳየሽ ነገር እኮ ማለት ነው አንድ ሰው ለፍቅረኛው የሚያሳየው ነገር አይደለም ያሳየሽ የእህትነቱን ያሳየሽ የወንድምነቱን ነው ገባሽ አይደለ ውብዬም እኮ አይደለ ውብዬ ውጭ ሀገር ሰርታለች አይደል ከዚህ በፊት አዎ እሱን ስለሚያውቅ ነው ነግሮኛል እስቲ እሱንም ንገራት እኔ ጉዳትሽን አልፈልግም ስደት ላይ ምን አይነት ስቃይ እንዳለ አውቀዋለሁ ናርዲ ፕሊዝ በቃ ተረጂ እንዴ ስደት ላይ ምን አይነት ስቃይ እንዳለ አውቃለሁ በቃ በጣም ከባድ ስቃይ ነው ያለው እኔ ውብዬ ያሳለፈችውን ስለማቅ ነው ውብዬ እጇን አይተሽ ከሆነ ተሰንጥቋል ማሽን ከእጇ ላይ ወድቆ እጇ በጣም በቃ ስቲል ነው ብረት ነው እጇ ውስጥ ያለው ጉዳቱን ስለማቅ እኔ ከጎንሽ ልሆን ፈልጌ ነው ናርዲ ለምን ደማ አትረጂኝ እኔ ጥፋት ነው በቃ ጥፋት ነው አጥፍቻለሁ እናንተም ይሄንን ስሙ አጥፍቻለሁ ግን ደግሞ በፍጹም እኔ አንቺን ልጎዳ አይደለም የቀረብኩሽ ውሸትን ነው በቃ ድጋሚ ፍቅር እንዲዘኝ አድርገኛል አትዋሽ በቃ አትዋሽኝ በቃ ድጋሚ ህይወት እሺ ለምንድን ነው ማትረጋጊው ቆይ ያስረዳውሽ እኮ ነው ሁላችሁም ነው ያሳችሁ እሺ በቃ ይቅርታ ናርዲ ይቅርታ በቃ በተሳሳተ መልኩ ነው አንቺ ያየሽው አንቺ በተሳሳተ መልኩ ነው ያየሽው ይቅርታ ያልኩሽ እኮ ነው ከይቅርታ በላይ አለ እንዴ ነገሮችን ለማስተካከል ፈልጌ ነው ናርዲ በፍጹም ልጎዳሽ ፈልጌ አይደለም ናርዲ ይቅርታ እሺ ያልኩሽ እኮ ነው እሺ ቅርበኝ ይቅርታ አልፈልግም ሰሜ ጠፍቷል ቤተሰቦቼ ናርዲ እናስተካክላለን እኮ እናስተካክላለን ይስተካከላል ሁሉም እኮ ዘሮኛል እኛ ተገብሽ አይደል እንዴ እኛ እኮ ተገብሽና አብሮ አደጎችሽ ወንድሞችሽ ተገብሽ አይደል እንዴ ማን እናጣሽ አሁንም ቢሆን ደግፈን እጥፍ አድርገን ነው የምናስነሳሽ አሁንም ቢሆን ሄሉም ቢሆን ጓደኛሽ ነው ከዚህ በኋላ የምትሆነው በደንብ ተዋውቃችኋል ሰው አለሽ ናሂም አለ ከጎንሽ ነው ወንድምሽ ነው ማንንም አለ እንደ ወንድምሽ ማታይኝ በቃ አትንካኝ በቃ ማንንም ይቅርታ አልኩሽ እኮ
ይቅርታ አልኩሽ እኮ የምትሰሩብኝ። ቆይ ምንድነው ፍላጎታችሁ? አትንካኝ እንዴ! ተዋት በቃ ናርዲ ተረጋጊ። ናርዲ ተረጋጊ፣ በቃ ተረጋጊ። እኔ ምንድነው ጥፋቴ? ቆይ ስህተት ሰርተሃል። አዎ እሱን እኮ ለማድረም እየሞከርኩ እኮ ነው። ደግሞ እሷን የቀረብኩበት ምክንያትም ስላለኝ ነው። ስደት ምን ያህል አስከፊ እንደሆነ እንግዲህ ታውቃላችሁ። አውቀዋለሁ ናርዲ፣ በባለቤቴ እኮ አውቀዋለሁ። እኔ እኮ ጥፋት እኮ አጥፍቻለሁ፣ አላጠፋሁም አላልኩም። ግን ደግሞ ከይቅርታ በላይ አለ እንዴ? ደግሞ ነገሮችን እንትን እንደዚህ ሆነሽ ላንቺ ምን ነገር አንድ ነገር ሲል ጠይቅሽ ልጁ ሄሉ ጋር ድረስ ያደረ የነበረው አይደለም? አንቺን የተመቻቸ ቦታ አስቀምጦሽ እህቱ ጋር እየሄደ ነበር ሲያደረ የነበረው። ገባሽ አይደለ? የከህትነትና አንድ ፍቅረኛው ነኝ እንጂ እኔ ሚስቱ እኮ አይደለም አብሮኝ የሚያድረው። እንደዛ ለምን ትረጃለሽ ናርዲ? እንደዛ አይደለም፣ እንደዛ ሳይሆን ሄሉ ጋር ማደር ይሄ አንቺ ችግር ቢኖር ኖሮ አንቺ ጋር ማደር ነበር። ነገር ግን እሱ ሄሉ ጋር ነበር ሲያደረ የነበረው። ይሄን ነገር አንደርስታንድ ማድረግ መቻል አለብሽ። መናገር ይችል ነበር። አሁንም እኮ እኔ ሚስት ልጅ አለኝ አንቺን አልፈልግሽም ማለት ይችል ነበር። እኔ እስካሁን ድረስ ፍቅር እንዲዘኝ ነው እንጂ ያደረገው እኮ እሱ ነገሮችን እያስተካከለ አልነበረም። በቃ ተረዳሽኝ ነበር ማለት እኔ ጋር እኮ እውነት አለ እኮ ናርዲ። እኔ እኮ ከእህትነት ከወንድምነት የዘለለ ምንም እኮ አንቺን ያሳየሁሽ ነገር እኮ የለም። በቃ አትጠጋኝ። እሺ ለምንድን ነው የምትሸሽኝ? ቆይ እኔ ላንቺ ክፉ ሰው ነኝ? እኔ ላንቺ ክፉ ሰው ነኝ ናርዲ? እኔ ላንቺ ክፉ ሰው ነኝ? ረጋት በለበት። ይቅርታ አልኩሽ አይደል እንዴ? ቆይ እሺ ይቅርታ በላይ ምንድን ነው? ናይ ተዋት በቃ ትረጋጋ በእናትህ ናርዲ። አንቺ ምናልባት ቀለበት አስበሽ ሊሆን ይችላል፣ ትዳር ፈልገሽ ሊሆን ይችላል። ያን ደግሞ ተረጋግተሽ መጀመሪያ ማሰብ ነበረብሽ። ደግሞ ቀለበትም ምንም ሆነ ደስ የሚለው ከወንዱ ሲሆን ነው። እሱ ደግሞ ባለ ትዳር ነው። በቃ ይሄን ነገር እሱ ነው ማስረዳት የነበረው ታዲያ። መጀመሪያ ላይ ይሄ ነገር ሲፈጠር እንደዚህ ነው እኔ ባለ ትዳር ነኝ ልጆች አሉኝ ምናምን ብሎ ለኔ እውነት ነገር ምንሽ እንዲመለስ ነው ሀሳብሽ ወይስ ምንድነው የምትፈልጊው አንቺ? በቃ ሁላችሁም እንድትተውኝ ተውኝ በቃ ማለት እኔ ሁሉንም ነገርን አጥቻለሁ። እንኳን ደስ ያላችሁ እናንተም እንኳን ናርዲ ተረጋጊ። እኔ እንድትጎጂ አልፈልግም ናርዲ። እኔ እኮ እንድትጎጂ አልፈልግም እኮ እኔ አንቺን ጉዳት አልፈልግም ናርዲ። ተዋት በቃ ናርዲ። ስታለቅሽ እኔ ማየት አልፈልግም እኮ ናርዲ። በቃ ተውኝ። ምንም ነገር እኔ እንድትጎጂ አልፈልግም ናርዲ። ይቅርታ እያልኩሽ እኮ ነው ናርዲ። አትንካኝ በቃ አልፈልግም። በቃ ነገሮችን ለመፍታት እየሞከርኩ እኮ ነው ናርዲ። በቃ ከዚህ በኋላ ድጋሚ ወደ ህይወቴ እንዳትመጣ እሺ ራስሽ ላይ ምንም አይነት ውሳኔ እንዳትወስኝ ናርዲ። ማናችሁንም አልፈልጋችሁም። እሺ ራስሽ ላይ ምንም አይነት ውሳኔ እንዳትወስኝ። ላደረጋችሁልኝ ነገር አመሰግናለሁ። ለኔ ማስባችሁ ከሆነ አመሰግናለሁ። እኔ ግን ማስረዳሽ እኮ ታሪክ አለኝ እኮ ምነግርሽ እውነት አለኝ እኮ። እሺ አታልቅሽ። እስከ ዛሬ መናገር ትችል ነበር። እሺ ናርዲ እነግርሻለሁ እኮ እስካሁን ድረስ በጣም ቆየሁኝ አይደለ? በቃ እስካሁን መናገር ትችል ነበር። ድጋሚ ህይወቴ ውስጥ እንዳትገቡ። ኧረ ናርዲ ተረጋጊ ናርዲ። ናይ በቃ እኔ አውስተር ውስጥ ለታ አንተ እዚሁ ተረጋጋ ናርዲ። ምንድነው ማድረግ ያለብኝ? እኔ ምንድነው ማድረግ ያለብኝ? ኧረ መላበሉ ይሄን ሁሉ ተስፋ ሰጣት ለልጅ ነው። እኔ ምንም የሰጠዋት ተስፋ የለም። እኔ የሰጠዋት ተስፋ የለም። ለምንድነው ማሰሙኝ? እኔ የምነግራችሁ እውነት አለ። እኔ አሁን እንድትረጋጋ ብዬ እኮ ነው። እኔ ደህና ስላልሆነች እንድትረጋጋ ብዬ እኮ ነው። እኔም በራሴ እሱን ደግሞ አስረዳለሁ እኮ ነው። እኔም ያወኩት ነገር አለ። ለዛ ነው እኔ እንደዛ ሆንኩት። አንተ ነበርክ ሱራ አይደል? ከውብዬ ጎን ነበርክ አይደል? እኔም በሰዓቱ ከሷ ጎን ነበርኩ፣ ከውብዬ ጎን ነበርኩ። ግን እኔ በዛ ሰዓት ውብዬ ላይ ፊቴን ያዞርኩት እኔ ከዚህ ልጅ ማወቅ የፈለኩት ነገር ስላለ ከዛ እሷ ጋር ጠጋ ብዬ ያወኩትን አውቄያለሁ። ሁሉን ነገር አውቄያለሁ። ትረጋጋ፣ እውነቱን እኔም አወጣለሁ፣ አይቀርም። ውብዬም ደግሞ በራሷ በጣም ትክክል ናት። ምክንያቱም ትዳሯን ነው እዚህ ጋር አጣችው እና እኔ በቃ ነገሮችን ለመፍታት ስል ነው እዚህ ውስጥ የገባ ነው። ምን አይነት እሳት ውስጥ ነው የገባው? ሁላችንም በቃ ተሳስተናል። አንድ ስትመጣ መቀበል አልነበረብንም። ሲቀጥል ወደ ቤት ማምጣት አልነበረብንም። ሄሉ እንዴ እቺ ልጅ እኮ ብሯን እኮ ያጣች ሴት እኮ ና እኔ እውነቱ እስኪወጣ አሁንም እኮ ነው ከጎኗ እኮ ነኝ። አይ ባንተ ስም በቃ ብዙ ነገር ተፈጥሯል። እሺ ዝም በይ በቃ አሁን ስለዛ እንትና በቃ ሳትርቂ ደና አረጋጋ።